እሺ ዛሬ የምንመለከተው ሰዎችን እንዴት ኤጀንት ማድረግ እንችላለን የሚለውን እንመለከታለን። ኤጀንት ሆናችሁም ለልጆቻችሁ የምትሰጡት ለልጆቻችሁ የምታስተምሩት ትምህርት ይሆናችኋል። ገና ሆስት ሆናችሁ ያላችሁ ልጆች ወደፊት ኤጀንት ለመሆን ገና ደግሞ የራሳችሁ ልጆች ኤጀንት ለማድረግ የምታስቡ ልጆችም ለእናንተም ይጠቅማችኋል ማለት ነው። ስለዚህ ዛሬ እንዴት አንድን ሰው በከኛ ስራ አውጥተን ኤጀንት ማድረግ እንችላለን በሚለው ላይ እንሰራለን ማለት ነው። ስለዚህ ምሳሌ አንድ ልጅ የኔ ልጅ ነውና ምን ያደርጋል? የሄዶ እዚህ ጋራ ስልኬን ባክ ይላል። ስልኩን ባክ እና እዚህ ጋር ሆስት ውስጥ ይገባል። ሆስት ውስጥ ከገባ በኋላ እዚች ጋር ክዊት የምትል ነገር ትመጣለታለች ለዛ ሰው ማለት ነው። ለሆስቱ ክዊት የምትለው ስትመጣለት ክዊት ይላል ማለት ነው። ክዊት ካለ በኋላ እሱ እኔ ደግሞ ምን አደርጋለሁ? ሜሴጅ ውስጥ ገባለሁ። ሲስተም ሜሴጅ ውስጥ ገባለሁኝ። ሲስተም ሜሴጅ ውስጥ ከገባው በኋላ አግሪ የሚል ነገር ይመጣልኛል ማለት ነው። ያለ ኤጀንቱ አግሪ የሚል ይመጣለታል። ከዛ ምን አደርጋለሁ? አግሪ ይላለሁኝ ማለት ነው። አግሪ ይላለሁኝ። አግሪ ካልኩት በኋላ በምን መንገድ ነው ይሄ ልጅ ኤጀንት ማድረገው የሚለው ነው። አሁን ከስራችን ነው ያስወጣነው ማለት ነው። እሺ እዚህ ጋራ ሆስት ውስጥ ገብቼ ኤጀንት ዳሽቦርድ ውስጥ ገባለሁኝ። ኤጀንት ዳሽቦርድ ውስጥ ገብቼ ምን አደርጋለሁ? በፊት ላይ ብዙ ጊዜ ኤጀንት ስናደርጋቸው እዚህ ጋራ ሰብ ኤጀንሲ ኢንቫይት አይዲ ነበረ። እሱን ነበረ ስንነካ እዚህ ጋር አይዲ እንሞላ ነበረ። የዛን ሰው አይዲ እንሞላለን። ከዛም በኋላ ኢንቫይት የሚለውን እንልክለታለን። ስለዚህ ቀጥታ እሱ ጋራ እኛ ኢንቫይት ስንል እሱ ጋር ይሄዳል። አክሴፕት ይላል ማለት ነው። እሱ አክሴፕት ብሎ ቀጥታ ማሟላት ያለበትን ነገሮች ያሟላ ነበረ። አሁን ላይ ግን በዚህ መንገድ እኔ ከአንዴ ሶስቴ ምናምን በቃ ሶስቴ አራቴ እምቢ ብሎኛል እና በዚህ መንገድ አይዲ ሞልቼ ኢንቫይት ስላቸው እምቢ አለኝ አልሄድም አለኝና አሁን ምን አደርጋለሁ? እዚህ ጋራ ምን አለ? ሰብ ኤጀንሲ ኢንቫይት ሊንክ የሚል አለ። ሰብ ኤጀንሲ ኢንቫይት ሊንክ የሚለውን እናንተም የምታደርጉትን ነው አሁን ማስተምራችሁ ማለት ነው። እዚህ ጋር ኮፒ አድርጋለሁ ማለት ነው። ኮፒ አረግና ይሄ ሊንክ የኤጀንት ሊንክ ስለሆነ ማለት ነው። ልብ በሉ የኤጀንት ሊንክ ስለሆነ ይሄንን ኮፒ አድርጌ ሄጄ ለምፈልገው ሰው ቴሌግራም ላይ ነው አይደለ? ለምፈልገው ዋትስአፕ፣ ቴሌግራም የፈለኩት ቦታ ላይ እንዲገባና ፔስት አደርጋለሁ ማለት ነው። አሁን ይሄ ልጅ ፔስት አድርጌለታለሁኝ። እሱ ምን ያደርጋል? ይሄንን ሊንክ ይነካል ማለት ነው። ሲነካ የኤጀንት ሊንክ ስለሆነ አክሴፕት የሚል ነገር ይመጣለታል ማለት ነው። አክሴፕት የሚል ነገር ከመጣለት አክሴፕት ብሎ ምንድነው የሚሞላ? መጀመሪያ ስም ይሞላል ማለት ነው። ስም ይሞላል። ዋትስአፕ የሚጠቀምበትን ስልክ ቁጥር ይሞላል ወይም ትሞላለች። ከዛም በኋላ በየትኛው ባንክ ነው ማውጣት የፈለጋችሁት ብራችሁን? ኢትዮጵያ ንግድ ባንክ፣ አዋሽ ባንክ ትመርጣላችሁ። ሲቀጥል ደግሞ የባንክ ቁጥራችሁን ታስገባላችሁ። የዛን የመረጣችሁትን ባንክ ቁጥር ማለት ነው። ባንክ ቁጥር ታስገባላችሁ። ኢሜል አድሬስ፣ ቀጥሎ ደግሞ አሁንም ስልክ ቁጥር ይጠይቃል። ከዛም በኋላ በቃ ስትጨርሱ አግሪ ብላችሁ የፊት አሻራ ነው የምትሰጡት ማለት ነው። እንደ አዲስ የፊት አሻራ ትሰጣላችሁ። ከዛ ወይ በአንደኛው ቀን ወይ በሁለተኛ ቀን በቃ ይጨርስላችኋል ማለት ነው። ቬሪፋይ አድርጎላችሁ ይጨርስላችኋል። ኤጀንት ሆናችኋል ብሎ ይኸው ሜሴጅ ያመጣላችኋል፣ ራሱ ይልክላችኋል። በዚህ መንገድ ሰዎችን ኤጀንት ማድረግ እንችላለን ማለት ነው። ኤጀንት ለመሆን ያሰባችሁትም ልጆች በዚህ መንገድ ኤጀንት ትሆናላችሁ ማለት ነው። ስለዚህ በሌላ ቪዲዮ እስከምንገናኝ ድረስ እንግዲህ ይሄኛውን ቪዲዮ በደንብ ተከታተሉት ማለት ነው። እና ደግሞ ለቻናላችን አዲስ የሆናችሁ ይህን ቪዲዮ ለብዙ ሰዎች እንዲደርስ ላይክ አድርጉት። እና ደግሞ አዲሶች ሆናችሁ ገና ወደ ቦሎ አፕ ስራ ገና ልትቀላቀላችሁ ያሰባችሁ ደግሞ ይሄ አፕሊኬሽን በጣም አሪፍ አፕሊኬሽን፣ ገንዘብ የሚሰራበት አፕሊኬሽን ነው። ስሩ፣ በደንብ ጀግናችሁ ስሩ እላችኋለሁ።
ሊንኩን እዚህ ስራ አስቀምጥላችኋለሁ፣ አፕሎድ የተደረገው ማለት ነው። ዳውንሎድ አድርጋችሁ በጉግል ትከፍታላችሁ። በጉግል ከፍታችሁ ቀጥታ ስምና ጾታ ነው። ስምና ጾታ ከጨረሳችሁ በኋላ ቀጥታ ወደ ውስጥ ያስገባችኋል ማለት ነው። ወደ ውስጥ ሲያስገባችሁ እዚህ ጋራ ፓርቲ የምትላለች፣ ሜሴጅ አለ፣ የምትላለች፣ ማይሩም የሚል አለ። እነዚህ ነገሮች ይመጡላችኋል እናንተ ማለት ነው፣ አዲሶች ማለት ነው ይመጣላችኋል። ከዛም በኋላ ምን ታደርጋላችሁ? እዚች ጋር የምትላለች እቺን ትነካላችሁ። እዚህ ጋር ስትመጡ ቢካም ውስጥ የሚል ይመጣላችኋል። ቢካም ውስጥን ስትነኩ አይዲ ያስገቡ ይላችኋል። አይዲያችን እዚህ ላይ ያለ 1971683 እዚህ መንገድ አይዲያችንን ታስገባላችሁ። ኦኬ ብላችሁ አሻራ ትሰጣላችሁ ማለት ነው። አሻራ ትሰጡ በጣም ትልቅ ጥንቃቄ ያስፈልጋል። በትልቅ ጥንቃቄ አሻራ ትሰጣላችሁ። ከዛ በኋላ እስከ 7 ቀን በደንብ ታስካችሁ ልሰሩ ይገባል። እሺ በቀን 5 ሺህ የምትወስዱትን ነገር ችላ እንዳትሉ። በቀን 5 ሺያችሁን በስነ ስርዓት መውሰድ አለባችሁ። አሻራውን ከተቀበለላችሁ በኋላ ራሱ ይልክላችኋል። ታክስ የምትለዋን የሚያመጣላችኋል። እዚህ ጋር ታስካለች አይደለ? እሷን ያመጣላችኋል። እሷ ጋር ይቆጥርላችኋል። ከዛ ምን ታደርጋላችሁ? ከፈለጋችሁ ኤጀንታችሁ ጋር፣ ከፈለጋችሁ ቤታችሁ ገብታችሁ ታስካችሁን ትሰራላችሁ ማለት ነው። ለምሳሌ እኛ ጋር መምጣት ከፈለጋችሁ ፓርቲ ጋራ እዚህ ጋራ ፓርቲ ጋር አይዲያችንን ሰርች አድርጋችሁ ቀጥታ እኛ ቤት መምጣት ትችላላችሁ ማለት ነው። እኛ ቤት መጣችሁ ታስካችሁን መስራት ትችላላችሁ ማለት ነው፣ ኤጀንታችሁ ቤት። ከዛ ታስኩ 100 ሲሞላ እዚህ ጋር ቁጥሩ 100 ሲሞላ እንዲት ነኩትና ወደ ውስጥ ትገባላችሁ። ነክታችሁ ወደ ውስጥ ከገባችሁ በኋላ እዚህ ጋር ክሌም የምትላለች፣ ክሌም ብላችሁ መውሰድ ነው የሚጠበቅባችሁ ማለት ነው ታስካችሁን። ስለዚህ በዚህ መንገድ እስከ 7 ቀን ጀግናችሁ ልሰሩ ይገባል ነው የሚላችሁ። በርትታችሁ ስሩ፣ ችላ እንዳትሉ። ይሄ አፕ በጣም የሚደንቅ አፕ ነው። በጣም የሚገርም አፕ ነው። እሺ እና በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። በርቱላችኋለሁኝ። ለምትፈልጉኝ ነገር ማለትም ስለዚህ ስራ ጥያቄ ያላችሁ፣ የተሻለ ትምህርት የምትፈልጉ ከሆነም ማታ ፓርቲ ስለምከፍት ቀንም አለው፣ ግን ቀላት ታገኙኝ ላይ መቻችሁ ቢችሉ እንኳን ማታ ሊመቻችሁ ስለሚችል ብዬ ነው። ገብታችሁ ማታ ያለውን ነገር ማውራት እንችላለን ማለት ነው። ስለዚህ በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ፣ በርቱ።